ሰላም እንዴት ናችሁ? በዛሬው ትምህርታችን እንግዲህ የምናየው ትርጉም ወይም ትራንስሌሽን ይሆናል ማለት ነው። ከላይ የእንግሊዘኛ ሴንቴንስ ወይም የእንግሊዘኛ አረፍተ ነገር ይኖራል። ከታች ምን ለማለት ነው የፈለገው የሚለውን በዛሬው ትምህርታችን የምናይ ይሆናል ማለት ነው። ሰላም እንዴት ናችሁ? ይመስገናለን። ኦኬ ለዩቲዩብ ቻናላችን አዲስ የሆናችሁ ማንኛውም ዩቲዩብ እየተከታተላችሁ ያላችሁ ይህን ትምህርት ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችንን ከወደዳችሁ ላይክ፣ ሼር ኮሜንት እያደረጋችሁ እንድታልፉ በአክብሮት እንገልጻለን። ቀጥታ ወደ ዛሬው ትምህርት እንገባለን። አብራችን ቆዩ። የዛሬው ትምህርት እንደዚህ ነው። እንግዲህ ከላይ የእንግሊዝኛ ሴንቴንስ ይኖራል። ከስር በአማርኛ ምን ለማለት ነው የፈለገው የሚለውን እናያለን ማለት ነው። የመጀመሪያው ሴንቴንስ ይሄን ይመስላል። ሺ ኩድ አርን ሞር መኒ ኢፍ ሺ ሃድ ኤ ቤተር ጆብ። ሺ ኩድ አርን ሞር መኒ ኢፍ ሺ ሃድ ኤ ቤተር ጆብ። እንግዲህ ጆብ ቤተር ጆብ ሲባል ምንድን ነው? ስራ ነው አይል ያወራለው ነው። ስለዚህ የተሻለ ስራ ቤተር ጆብ ማለት ባለፈው እንደነገርኳችሁ ስራ ማለት ነው። ቤተር ጆብ ከተባለ ደግሞ የተሻለ ስራ። ስለዚህ ምን ማለት ነው? አሁን የተባለው የተሻለ ስራ ቢኖራት የበለጠ ገንዘብ ማግኘት ትችል ነበር። ሺ ኩድ አርን ሞር መኒ ኢፍ ሺ ሃድ ኤ ቤተር ጆብ። የተሻለ ስራ ቢኖራት የበለጠ ገንዘብ ማግኘት ትችል ነበረ እያለን ነው ማለት ነው። የመጀመሪያው አረፍተ ነገራችን ይሄን ይመስላል። ወደ ሁለተኛው እንሄዳለን። ምን ይላል? he will buy a new car once he saved enough money. he will buy a new car once he saved enough money. መኒ ምንድን ነው? ገንዘብ አይደል? ኢነፍ መኒ ማለት በቂ ገንዘብ he saved ካጠራቀመ ምን ይላል? አዲስ መኪና ይገዛል እያልን ነው ማለት ነው። አዲስ መኪና ካጠራቀመ ይገዛል ወይም በቂ ገንዘብ ካጠራቀመ በኋላ ምን ያደርጋል? አዲስ መኪና ይገዛል እያላችሁ ማለት ነው። he will buy a new car once he save enough money. ምን enough money ማለት በቂ ገንዘብ። በቂ ገንዘብ ካጠራቀመ በኋላ ምን ይላል እያላችሁ ማለት ነው። ካጠራቀመ በኋላ አዲስ መኪና ይገዛል እያልን ነው ማለት ነው። ኦኬ ወደ ሶስተኛው አረፍተ ነገራችን they will be drive to Florida. they will be drive to Florida. ወዴት ይሄዳሉ? ወደ ፍሎሪዳ ድራይቭ እያደረጉ እየነዱ ይሄዳሉ። ሲንስ ለምን? ፍላይት አር ቱ ኤክስፔንሲቭ። ባለፈው ኤክስፔንሲቭ ምን ማለት ነው ብያለሁ? ውድ። ስለዚህ ቱ ኤክስፔንሲቭ ማለት በጣም ውድ ነው ማለት ነው። ፍላይት ማለት ደግሞ በአውሮፕላን በረራ እንደማለት ነው። በረራዎች ውድ ስለሆኑ ወደ ፍሎሪዳ እየነዱ ይሄዳሉ እንደማለት ነው ያረፍተ ነገር። በረራዎች በጣም ውድ ስለሆኑ ወደ ፍሎሪዳ ምን እያሉ ይሄዳሉ? እየነዱ ይሄዳሉ። they will be drive to Florida since flight are too expensive. በረራዎች ምን ስለሆኑ? በጣም ውድ ስለሆኑ ወደ ፍሎሪዳ እየነዱ ይሄዳሉ የሚል ነው ማለት ነው። ማንኛውም ተማሪ ኦንላይን ላይ መማር ይፈልግ እና በጣም ብዙ ትምህርቶች ይገኛሉ ኦንላይን ላይ መማር ይፈልግ ማንኛውም ተማሪ 0912072369 ሴቭ ካደረጋችሁ በኋላ ቴሌግራም፣ ዋትስአፕ እንዲሁም ኢሞ ላይ ቢያወሩ ሙሉ መረጃ የምንሰጠው ይሆናል ማለት ነው። እንደዚህና ሌሎች በጣም ብዙ ትምህርት ስላሉ እኛ ጋር እየተመዘገቡ መማርና የእንግሊዝኛ ችሎታውን ማዳበር ይችላሉ። እናመሰግናለን። ቀጥታ ወደ ኔክስት እንሄዳለን። he immediately called for help. he immediately called for help. ስለዚህ ምንድነው? በፍጥነት ምን አደረገ? ጠራ፣ እርዳታ ጠራ እያለ ነው። when he saw the accident. አክሲደንት ምንድነው? አደጋ ሲያይ፣ አደጋውን ሲያይ ምንድነው? ቶሎ ብሎ በፍጥነት ጠራ እርዳታ እያለ ነው። ስለዚህ አደጋውን ሲመለከት ምንድነው? ወዲያውኑ እርዳታ ጠራ እንደማለት ነው። he immediately called for help when he saw an accident. አደጋውን ሲያይ ምንድነው ማለት ነው? ወዲያውኑ እርዳታ ጠራ ማለት ሰው እንዲረዳው ጠራ እያለ ነው ማለት ነው። አዲስ ከሆናችሁ ለዚህ ዩቲዩብ ቻናላችንን ሰብስክራይብ ያደርጋችሁ እንዲሁም ይሄን ቪዲዮ ከወደዳችሁት ቪዲዮአችን ለብዙ ሰው እንዲደርስ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንድታልፉ። ላይክ እና ሼር ማድረጉ ለኛ በጣም ጠቀሜታ አለው። እናንተ ምንም ላይሆን ይችላል፣ ለኛ ግን በጣም ጠቀሜታ ስላለው እናንተ እርዳታችሁን በላይክ እና በኮሜንት እንዲሁም ሰብስክራይብ ያላደረጋችሁ ተማሪዎች ሰብስክራይብ እያደረጋችሁ እንድታልፉ በአክብሮት እንገልጻለን። እናመሰግናለን። ወደ ኔክስት እንሄዳለን። ኔክስት ምን ያህል he always study a lot.
ስለዚህ አሁን እቺ he always study a lot አንድ ሴንቴንስ ነች። ምንድነው ማለት he study always a lot ብዙ ጊዜ በደንብ ያጠናል እያልን ነው አይደል? ብዙ ጊዜ በደንብ ያጠናል። ቢፎር በፊት ምን he take a test he take a test ደግሞ ሌላ ሴንቴንስ ነው ፈተና ከመውሰዱ በፊት። ስለዚህ ከፈተና ከመውሰዱ በፊት በደንብ አድርጎ ያጠናል የሚል አረፍተ ነገር ነው ማለት ነው። ሁልጊዜ ፈተና ከመውሰዱ በፊት ምንድነው ብዙ ያጠናል ወይም በደንብ አድርጎ ያጠናል የሚል አረፍተ ነገር ነው። he always study a lot before he take a test he always study a lot before he take a test ሁልጊዜ ፈተና ከመፈተኑ ወይም ከመውሰዱ በፊት ብዙ ያጠናል እያላችሁ ነው ማለት ነው። ወደ ኔክስት እንሄዳለን። I had cleaned the whole house I had cleaned the whole house ብቻ እንዳረፍተ ነገር ነው። I had cleaned the whole house ስለዚህ ምንድነው የሚለው ክሊን ምንድነው ማጽዳት አይደል? ሙሉ ቤቱን አጽድቼዋለሁ እያለ ነው ወይም ሙሉ ቤቱን አጽድቼው ነበር እያለ ቢፎር በፊት አል we left for vacation vacation ምንድነው ለመዝናናት። ስለዚህ ለመዝናናት ከመሄዳችን በፊት ምንድነው ወይም ለእረፍት ከመሄዳችን በፊት ሙሉ ቤቱን አጽድቼዋለሁ እያለ ነው ማለት ነው። ስለዚህ ለእረፍት ከመሄዳችን በፊት ሙሉ ቤቱን አጽድቼው ነበር እያለ ነው ማለት ነው። ሶ ቫኬሽን ምንድነው እረፍት ሊሆን ይችላል፣ መዝናናት ሊሆን ይችላል። ይሄ ሶ I had cleaned the whole house before we left for vacation ካላችሁ ምን ማለት ነው? ለእረፍት ከመሄዳችን በፊት ቤቱን በሙሉ አጽድቼው ነበረ እያለ ነው ማለት ነው። ቤቱን በሙሉ አጽድቼው ነበረ እያለ ነው። ኦኬ ግልጽ ነው። ወደ ኔክስት ላይ ምን ይላል? he will be late if she does not catch the early bus she will be late ብቻ እንዳረፍተ ነገር ነች። she will be late ምንድነው ታረፍዳለች እያለ ነው አይደል? ምን ካላረገች ባሱን ወይም አውቶቡሱን ቶሎ ካላገኘች ታረፍዳለች እያለ ነው። ስለዚህ የቀደመውን አውቶቡስ ካላገኘች ወይም ካልያዘች ትዘገያለች ወይም ታረፍዳለች እያለ ነው። የቀድሞውን ባስ ካልያዘች ትዘገያለች ወይም ታረፍዳለች። she will be late if she does not catch the early bus she will be late if she does not catch the early bus ስለዚህ የቀደመውን አውቶቡስ ካልያዘች ምን እያለች ነው? ትዘገያለች ወይም ታረፍዳለች እያለች ነው። ወደ ኔክስት እንሄዳለን። several crops grown here even though it rare rain in this region ምን ይላል? several crops grow here even though it rarely rain in this region several crops ክሮፕ ማለት እህል እንደማለት ነው። ስለዚህ ብዙ አይነት እህሎች በዚህ አካባቢ ይበቅላሉ። ምን ቢሆንም ዝናቡ ትንሽ በጣም ቢሆንም እያለ ነው። ስለዚህ ምንም እንኳን በዚህ ክልል ብዙ ዝናብ ባይዘንብም በርካታ ሰብሎች እዚህ ይበቅላሉ የሚል ይሆናል ማለት ነው። several crops grown here even though it rarely rain in this season in this region ይህ ማለት ምንም እንኳን በዚህ ክልል ውስጥ ብዙ ዝናብ ባይዘንብም በርካታ ሰብሎች ግን ያበቅላል እያላችሁ ማለት ነው። ያበቅላል እያላችሁ ነው ማለት ነው። ሶ ለዛሬ ይሄን ነበር አይደል የነበረው ትምህርታችን። አንዴ እንደግማቸዋለን፣ ሁሉንም አንዴ እንደግማቸዋለን ማለት ነው። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናላችን ለብዙ ሰው እንዲደርስ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ቻናላችንን አዲስ ከሆናችሁ ሰብስክራይብ ያደርጋችሁ እንዲሁም ይሄ ቪዲዮ ለብዙ ሰው እንዲደርስ ቪዲዮአችንን ከወደዳችሁት ትምህርታችንን ከወደዳችሁት ለብዙ ወገኖቻችን ሼር በማድረግ ላይክ ማድረግ እንዲሁም ኮሜንት በማድረግ እናንተ ምንም ሳታደርጉ የኛ ግን በጣም ብዙ ጠቀሜታ ስላለው ለብዙ ሰው እንዲደርስ ስለሚያግዘን ይሄን እንደ ትብብር እንድትተባበሩን እንጠይቃለን። እናመሰግናለን። አንዴና ለመጨረሻ ጊዜ አንዴ እንደግመዋለን ማለት ነው። ስለዚህ የዛሬው ትምህርታችን ይሄን ነበር። she could earn more money if she had a better job she could earn more money if she had a better job የተሻለ ስራ ቢኖራት የበለጠ ገንዘብ ማግኘት ትችል ነበር። የተሻለ ስራ ቢኖራት የበለጠ ገንዘብ ማግኘት ትችል ነበር። next he will buy a new car once he save enough money
he will buy a new car once he save enough money. በቂ ገንዘብ ካጠራቀመ በኋላ አዲስ መኪና ይገዛል። በቂ ገንዘብ ካጠራቀመ በኋላ አዲስ መኪና ይገዛል። ኔክስት they will be drive to Florida. They will be driving to Florida since flights are too expensive. They will be driving to Florida since flights are too expensive. በረራዎች በጣም ውድ ስለሆኑ ወደ ፍሎሪዳ እየነዱ ይሄዳሉ። በረራዎች በጣም ውድ ስለሆኑ ወደ ፍሎሪዳ እየነዱ ይሄዳሉ። ኔክስት he immediately called for help when he saw the accident. He immediately called for help when he saw the accident. አደጋውን ሲመለከት ወዲያውኑ እርዳታ ጠራ። አደጋውን ሲመለከት ወዲያውኑ እርዳታ ጠራ። ኔክስት he always study a lot before he take a test. He always study a lot before he take a test. ሁልጊዜ ፈተና ከመውሰዱ በፊት ብዙ ያጠናል። ሁልጊዜ ፈተና ከመውሰዱ በፊት ብዙ ያጠናል። ኔክስት I had cleaned the whole house before we left for vacation. I had cleaned the whole house before we left for vacation. ለእረፍት ከመሄዳችን በፊት ቤቱን በሙሉ አጽድቼው ነበር። ለእረፍት ከመሄዳችን በፊት ቤቱን በሙሉ አጽድቼው ነበር። ኔክስት she will be late if she does not catch the early bus. She will be late if she does not catch the early bus. meaning የቀደመውን አውቶቡስ ካልያዘች ትዘገያለች። የቀደመውን አውቶቡስ ካልያዘች ትዘገያለች። ኔክስት several crops grown here. Several crops grown here. Even though it rarely rain in this region. Several crops grown here. Even though it rarely rains in this region. Meaning ምንም እንኳን በዚህ ክልል ብዙ ዝናብ ባይዘንብም በርካታ ሰብሎች እዚህ ይበቅላሉ። ምንም እንኳን እዚህ ክልል ብዙ ዝናብ ባይዘንብም በርካታ ሰብሎች ይበቅላሉ ይል ነበር ማለት የዛሬው ትምህርታችን። ትምህርታችንን ከወደዳችሁ ለብዙ ሰው ሼር በማድረግ ቪዲዮአችንን ላይክ በማድረግ ኮሜንት በማድረግ ይተባበሩ። አዲስ ከሆናችሁ ለዚህ ዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ እንድታልፉ እናመሰግናለን። በሚቀጥለው ክላሳችን በሌሎች ትምህርቶች የምንገናኝ ይሆናል። በዛሬው ግን እዚህ ላይ እናበቃለን። ኮሜንት ወይም ጥያቄ ካላችሁ ኮሜንት ሴክሽኑ ላይ ማስቀመጥ ትችላላችሁ። ኑ እንማር። ሰብስክራይብ ማድረጎትን እንዳይረሱ። እናመሰግናለን። ቻው ቻው።